ልጁ የኔም የአብርሃምም ልጅ አይደለም። ግን እናንተ ብትሆኑ ምን ታደርጋላችሁ? ልጁ በስድስት ምን አይነት ነገር ነው የምታወሪው? የምታወሪው ነገር አታውቂም እንዴ? ምን አይነት ነገር ነው የምታወሪው? አስገድደውሽ ነው? አዎ ተገድጄ ነው። ቆይ ማን ያስገድደሽ? ምን ታደርጋለህ? እና አብርሃም ዝም ብለሽ በስተክል አውሪ አይደለም ነው በስተክል አውሪ። አሁን እኮ እሺ ልቀቀኝና እናውራ። ቀልዳለች እንዴ? ምን አይነት ነገር አንቺ ጤነኛ አይደለሽም እንዴ? ከኔ ጀርባ ያለው ሰው ነው። ያ ሰው ነው መፈለግ። ማን ነው እኮ ማን ነው ንገሪኝ። ያንን ሰው መናገር አልችልም። ለምን አንቺ ግዴታ ይኸውልሽ፣ ስሚ እያወራሁሽ ነው አይደለ? ማን ነው ያንን ነገር መናገር አልችልም ነው። ወደሰን በግዲት ነገኛለሽ። ሰምተሽኝ ነው? ባቆይ ተረጋግተሽ እሺ፣ እስካሁን ድረስ ታግዘንሻል። ሰማሽኝ ነው? አሁን ትደብቂያለሽ። አታፍሪ ጀዝባ። ሰላም እንዴት ናችሁ ውድ የዩቲዩብ ፋሚሊዎቻችን? ያው ዛሬ እኔና ሮባ የመጣንበት ምክንያት ሮባ ንገራችሁ። መቅዲ የሆነ ስህተት ሰርታለች መሰለኝ። ምን እንደሆነ እየገባኝ አይደለም። የኛንም የሩታንም የሁሉንም ላይፍ እያበጠበጠች ነው እዚህ ጋር። እኛን ዋሽታን ይሁን እነሱ አስገድደዋት ይሁን ምንም እየገባኝ አይደለም። አቡሻ ትናንትና የተለቀቀውን ቪዲዮ ትንሽ ግራ ያጋባል እና አብርሃም የሆነ ጉልበት ተጠቅሞ ምናምን ያስቀየሯት ወይ በምርም ሸውዷት ሊሆን ይችላል፣ አላውቅም። ግን ምን እየተፈጠረ እንደሆነ እስቲ ሊገባኝ አልቻለም። እኔ ራሱ ትንሽ ችግር ተፈጥሯልና ሩታም ትመጣለች። መቅዲንም ማግኘት እንፈልጋለን። አቡሻ በጣም ማግኘት እንፈልጋለን። ምክንያቱም እና አብርሃም ስራ ሊሆን ይችላል። አክቹሊ አላውቀውም ይሄን ነገር ምን እንደሆነ። አይ ሲጀመር እኔ ሳስጠነቅቃት ሰምታለህ? አዎ፣ ግን እንደዚህ ይሄን ያክል በትልቁ እንትን መባል አልነበረብን። በጣም በማይሆን ሁኔታ ነው የተባለው። የተሸወርን ነው። ገብቷል ወይ? ዋሽታናለች ወይ እነሱ አስገድደዋታል ወይ እሷ እንዳለችው ከጀርባ የሆነ ሰው አለ። ግን ይሄ ሁሉ ነገር ምን አስፈለገ? የሱም የሷም ልጅ ካልሆነ ይሄ ሁሉ ነገር ምን አስፈለገ? እነሱ ተለያይተዋል ኦሬዲ። እዛ ላይ እሳት መመለኮስ ነው የሚሆነው ያደረገችው ነገር። መታ የሆነ ነገር ብትለን በጣም ደስ ይለኛል። አይ ዛሬማ የመጨረሻ ነው ማለት እርግጠኛ ማለት እሷ ያወራችው ነገር እውነት ከሆነ እኔ እሷን አለቃትም። ሮባ ማለቃት በሚሄድበት መንገድ እዚህ ሀገር ተሳስታት ኖርም ተመልሳ የምር ምክንያቱም አብርሃም ጋር ብዙ ነገር ውስጥ ከተተችን በማናውቀው መንገድ ገብቷል። ነገር ተለኩሶ ከአብርሃም ጋር ከጓደኞቹ ጋር ብዙ ነገር ውስጥ ገብተናል። እንዳሳለፍነው ነገር ከሆነ በጣም ውሸት ሆኖ ከሆነ ግን ደግሞ አቡሻ እና አብርሃም አስገድዷት ከሆነ ሌላ ችግር ከነሱ ጋር ድጋሚ ሌላ ጦርነት ነው የሚሆነው። ግን የምርም እንዳለችው ከሆነ በጣም የሚገርምና ደግሞ ማለት ነው እንዴት እሱ እሺ ሊላቻለ ማለት ዋሽተው ከሆነ ልጇን ለማሳደግ እንዴት እሺ ሊላቻለ? የኔም ልጅ አይደለም አይነት ነገር ነው እኮ ያለች የነበረው አቡሻ። የኔም ልጅ አይደለም ያንተም ልጅ አይደለም የሰው ልጅ ነው ያሳደግኩት ነው እና ሁለታችሁ እንድትለያዩ የተፈጠረ ሴራ ነው ምናምን እየተባለ ነው። ግን እና አብርሃም አስገድዷት ከሆነ ከነሱ ጋርም ሌላ ጦርነት። ግን ደግሞ ሰውየውንም አሁን እሱ አስገድዶኝ ነው ምናምን ያለችውን ሰውዬ ማወቅ እኮ አለብን። የምርም ከሆነ ነው አቡሻ። ሁለቱም እኮ አሁን እኮ ማንን ማመን እንዳለብን እኮ ግራ ገባን። ከና አብርሃም ጋር አጋደለችን። አሁን ደግሞ ከሌላ ሰው ጋር ሌላ ጦርነት ውስጥ ታስገባን ነው ማለት ነው። የሁሉ ነገር ውሸት ከሆነ እኮ እኛም በቃ ማይሆን ነገር ውስጥ ነው የገባነው። ዲኒውስ ደግሞ ዲኒው እንዴት ሊቀየር እንደቻለ እስካሁን ታምር እየሆነብኝ ነው። በጣም ከባድ ነገር እኮ ነው አቡሻ። ስለ ዲኒስ ከማስቀየር ደረጃ ከሆነ ሌላ ያላቸው የራሳቸው ጠላት ይኖራቸዋል ማለት ነው። በአብርሃም በኩል በእኛ በኩል ከሆነ እኛ ዘመድ ነን እኛን ማይክ። በአብርሃም በኩል ግን የሆነ ጠላት አለው አብርሃም። የምር ከሆነ እንትን ማለት እሱንም ማጣራት አለብን ማለት እኛ እየመጣች ነው መሰለኝ። እንዴት ናችሁ? ሰላም። አሁን እኮ ከአቡሻ ጋር ስለዛች መቅዲ ስለምትባል ልጅ እያወራን ነበረና ምን እየተፈጠረ እንደሆነ ሩታዬ እየገባን አይደለም። አይ ቲንክ አንቺ ጋር አውርተዋል ግን ባለፈው ተገናኝተን ነበረ። ያው ያለችኝንም እናንተ ማይታችኋል ነግሬያችኋለሁ። አዎ ግን ሩታ ሁለት ዝብርቅርቅ ያለብኝ ነገሩ እንዴት መሰለሽ? አንድ እሷ እንዳለችው ከሆነ በአብርሃም በኩል የራሱ ጠላት አለው ማለት ነው። መጀመሪያም ችግር የፈጠረበት፣ ሁለተኛ እና አብርሃም ራሳቸው ቢሆኑ ሲያስገድዷት ይሄን ነገር ወይ በብር ወይ በጉልበት አስቀይሯት ቢሆኑ ሲናሳ አይደለም ማለችኝ። እኔ በቃ ማለት እሷን ብቻዋን አውርተሻታል? አይ ያላወራኋትም ብቻዋን እንኳን ግን ደግሞ ነገሮችን በቃ እኔም ዲቴል ማየት እንዳለብኝ ምናምን ነገሮችን ሩታ ያወራችው ነገር እኮ አያስኬድም። የሷም ያንቺ የሱም ልጅ አይደለም አይነት ነገር የኔ ልጅ ነው እንኳን ብትል ትንሽ ያሳምናል። እኔ እንደ ሐሳቤ ከሆነ
ወይ እነሱ ሀሳብ አስቀይሯት ነው። ምክንያቱም ትንሽ አብርሃም ጉልበት ሲጠቀም አይቼዋለሁ ሰሞኑን። ካልሆነ ደግሞ እሷ እንዳለችው ከሆነ ምን አይነት ዘግናኝ ጠላት ቢሆን ነው እንደዚህ የሚያደርገው? ምን አይነት መጥፎ ሰው ቢሆን ነው ስልሽ፣ እኛንም ያንቺንም ላይፍ አስበጥብጦ ከአብርሃም ጋር እኛንም አጋጭቶ ብዙ ነገር ውስጥ ገብተናል። እኛም አይደለም እንዴ ብታይ? አዎ በጣም ብዙ ነገር ከቻልን እሷም ትምጣና እሱ ብቻ እኮ አይደለም ማለት እናንተም በማያገባችሁ ማለት ባልዋላችሁበት ስማችሁ ሌላ ነገር እኮ እኛም ተዋሽተናል። እኛ እኮ በማን ሁኔታ ነው የተዋሸነው ሩቴ ስልሽ በጣም ደብሮን ነው እያወራን የነበረው ቅድም ጀምሮ ለቤተሰቦችሽም እየነገርን ነበረ ምናምን በጣም ስልሽ አፋችንን ያበላሻል። ምንም የማይሆን ነገር ነው የመጣብን ማለት እኛ አስቀይራ ነው ምናምን የሚመስለው ደግሞ ሰው ደግሞ አያምንም እና አብርሃም አላመኑንም። እኛ ስልሽ ከነሱ ጋር መጣላት ፈልገን ሳይሆን እነሱንም በኤቪደንስ ማሳመን ነው የፈለግነው በትክክለኛ ማስረጃ። አንቺንም እንደዛው ሩቴ ይሄ ነገር ወደ ሌላ ነገር ከዞረ ለኛም ጣጣ ነው የሚሆነው። ወይ ደግሞ እቺ ልጅ በጣም ባለጌ ነሽ ማለት ነው። በጣም መጥፎ ስራ ነው እየሰራችብን ያለ ነው ማለት ነው። እንዳሳቧ ከሆነ ለብር ብላ ከሆነ ሁሉ ነገር የምታደርገው ማለት ነው። ብትመጣና ባገኛትና ባወራት ደስተኛ ነኝ። ግርግር ባንፈጥርም ደስተኛ ነኝ። ካልሆነ ወደ መጣችበት ትመለስ። ወደዚህ አካባቢ አትምጣ። ካየዋት እኔ ወደ ሌላ እርምጃ እሄዳለሁ። እንደሱ ነው ሳለ ሲቀጥል ደግሞ እኔ ሁሉንም ነገር እንድትናገር ፈልጋለሁ። እኔም እፈልጋለሁ ኩርታ ግን እዛ ጋር አሁን ከአብርሃም ጋር ሆናችሁ ታወራት አስገድዷት ሊሆን ይችላል ብዬም ፈራሁ። አሁን ከሁሉንም ነገር አሁን እሷን ካገኘናት መቼም እንደነሱ እንደዛ እንዳወራቻቸው ለኛም የምታወራን ነገር ይጠፋል ብዬ አላስብም። ማለት እኛ ጋር ሌላ ውሸት ታወር ነገር ታወራለች እያልኩኝ ሳይሆን አትሊስት ያለው ነገር ይሄ ነገሮች ስቴብል እስከሆኑ ድረስ ነው። ይሄ እናንተም እስክትረጋጉ እኔም እስክረጋጋ ብዬ ነው ነገሮችን እንችላለን። እኛ ጋር ስመታብቷሽ ነው እኛም መሄድ ባለብን መንገድ እንሄዳለንና ማለት ማጣራት ባለብን መንገድ ለማጣራት ሴት ነች። ሌላ ነገር እንዳታረጊያት ሴት ነች። ኖ አይ ወደ ሌላ ነገር ውስጥ መግባት ሳይሆን አስፈላጊ አይደል? በጣም የሚከብድ ነገር ነው ያደረገችው ስልሽ ለኔ እኔ ተሸማቀቅኩ። አሁን ለራሴ ራሱ ደበረኝ ከና አብርሃም ጋር ማግኘቱ አንቺንም ማየቱ እሷን እኔ እንጃ እንዴት እንደዚህ አይነት ነገር ልታረግ እንደቻለች። ግን እና አብርሃም አስገድዷት ከሆነ ሩታይ በቃ የማይሆን ነገር ውስጥ ነው የምንገባው ተመልሰን። ገባሽ? እኛም ስራችንን ተን ከነሱ ጋር ሌላ ነገር ውስጥ ነው የምንገባው። ስራ ፈተው የምር እንደዚህ የሚያደርጉ ከሆነ በጣም የሚያስጠላ ነገር። መቅዲንም ጠርቻታለሁ። እንዲህ ተረጋግቼ እያወራሽ ያለሁት ትንሽ አሞኛል። እኔ እንዴት ላይም ነኝ ግን ምን ማድረግ እንዳለብኝ ስላላወቅኩ ነው። አልቻለም እንዴ? እስካሁን አልቻለኝም። ግን ትምጣ አስደውይላታለሁ። አልመጣም ምናምን እያለች ግርግር እየፈጠረች ነበር። እኔ ጋር እንደዚህ አይነት ጨዋታ እንደማይሰራ ታውቂያለሽ። በግዴታ ትመጣለች ብዬ ታስጠርቻታለሁ። ትምጣና አቡሻ ማድረግ ያለብንን ነገር አድርገን እውነቱን ማወጣጣት አለብን። ካልሆነ ከማንም የማንም ህይወት የእህታችን ህይወት ይፈላሽብናል። እባክህ በእናትህ አቡሻ እኔ በጣም ደክሞኛል፣ አሞኛል። ታውቃለህ ያው እነሱም ጋር ሆነ እሷ ጋር የምንወስደውን እርምጃ ግን እንወስዳለን። በቃ ማለት ከፍተኛ የሆነ እርምጃ ነው የምንወስደው። በዚህ እርምጃችን ደግሞ በዚህ ውሳኔያችን ደግሞ በቃ ሩታ ምንም ነገር እንዳትይኝ የምር ስለሽ ሩታ ሌላ ነገር ይኸውልሽ፣ ሩታ ወደ ሌላ አክሽን ልንገባ እንችላለን። ሩታ ምንም ነገር እንዳትይኝ ምንም አይፈጠርም። በኔ ታው እንደዛ ሳይሆን ሩታ ወደ ሌላ ስለሽ መጥፎ ነገር አናረግም፣ ግን ማወጣጣት ባለበት መንገድ እናወጣጣ። እንደዛ ማሪፉ ነገር ካልሆነ አብርሃም እንደሚጠቀመው እኛም ጉልበት እንጠቀማለን። ብር ከሆነ ብር ከቸገሯ ከሆነ አለ ችግር የለብንም። አዎ ግን ምን መሰለክ አሁን እሷን በጸባይ ነው ማናገር ያለብን። ገባ? ባለፈውም ያው ታቋታላችሁ ልጅቷን በሃርድ ምንም ግግም ነው የምትለው። ባለፈው አብርሽ ላይ እንዴት እንደሆነችበት አይታችኋል። በጸባይ እናወራታለን። እሺ ችግር እንዴት ዋልሽ? ሰላም ነው? ሰላም ነው። እኔ የምልሽ መቅዲ አንድ ነገር ልጠይቅሽ በእናትሽ። አሁን ትንሽ አሞኛል፣ ይቅርታ። ምንም አይነት ነገር ግን ውሸት አልፈልግም። ውሸት ከዋሸሽ ታውቂያለሽ ምን አይነት ሰው እንደሆንኩ። በጣም ትልቅ ስህተት ታሰርኛለሽ። እኔ ነው ሰማሽ? በደንብ የሰማሽኝ ቀና ብለሽ አይኝና አውሪኝ። ቪዲዮ ተለቆ ነበረ ትላንትና፣ ከትላንት ወዲያ አላወቅኩም። የሆነ ቪዲዮ ተለቆ ነበረ። ምን አይነት ነገር እንዳወራሽ እስካሁን ሊገባኝ አልቻለም። እኛ ላይ ነው የተጫወሽ የነበረው ነው። አይ ምንድነው ቀድማ ራሷ ታስረዳለች። ምንድነው መሰለህ አብሽ ያው ሁሉ ነገር ዋሽታናለች። እስቲ ምንድነው ያወራሽው ነገር ንገሪኝ እስኪ። ምንድነው ሁሉንም ነገር መቅዲ ተናገሪ። አሁን ድብብቆሽ ምናምን ምንም የሚያስፈልግበት ሰዓት ላይ አይደለም። ሁለተኛ ደግሞ ሁሉ ነገር ምን አስፈለገ? ለምን አስፈለገ? የእሷን ህይወት መበጥበጥ ከአብርሃም ጋር ከሆነ ጠላትነትሽም ከእሷ ጋር ምን አስፈለገ?
እኛንስ ለምን የሁሉ ነገር ውስጥ ትከችናለሽ? ምን ማለት ነው የሁሉ ነገር? ከዛ ድረስ አስፈልጊሽ ስመጣ የሁሉ ነገር ታደርጊኛለሽ መቅዲ? እኔ እኮ የምርም እኮ አንቺ ልጅ መስሎኝ እኮ ብዙ ነገር አደረግልሽ ነበር አይደለም እንዴ? ተነጋግረን የመጣ ነው አይደለ? ህይወት እንዳይበላሽብሽ ምናምን ነገሮች እንዳስተካክልልሽ አይደለም? አታልይሽ አይደለም ያመጣሁት አይደለም? እንዴት እኔን ታታልኛለሽ? ያው ኖቤል ሩታ በመጀመሪያ እግዚአብሔርን በቃ በጣም ይቅርታ በላይ ይቅርታውን ተይና ምን እንደተፈጠረ ንገሪኝ። ይቅርታው እኮ ይላል ምንም የሰው ህይወት እኮ አይመልስልንም። ልጁ ማለት ቪዲዮውን ካየከው ልጁ የኔም የአብርሃምም ልጅ አይደለም። ግን እናንተ ብትሆኑ ምን ታደርጋላችሁ? ልጁ በስልክ ምን አይነት ነገር ነው የምታወሩ? የምታወሪው ነገር አታውቂም እንዴ? ምን አይነት ነገር ነው የምታወሩ? ተረጋግተን ነው። አስገድደውሽ ነው? አው ተገድጄ ነው። ቆይ ማን ያስገድደሽ? እና አብርሃም ዝም ብለሽ በስተክል አውሪ አይደለም ነው በስተክል አውሪ። አሁን እኮ እዚህ ጋር በስተክል እሺ ልቀቀኝና እናውራ። ቀልዳለች እንዴ? ምን አይነት ነገር አንቺ ጤነኛ አይደለሽም እንዴ? ነው ባይ ቆታ ይኸውልህ ምን አይነት አብርሃም ምንም የሚያውቀው ነገር የለም። አይወቀ የኛንም የሷንም የሱንም ህይወትን አበላሽሽው እዚህ ጋር ስንት ነገር እንዳበላሽሽ ግን ታውቂያለሽ? አውቃለሁ ማለት እንዴት ነው አንቺ የራስሽን ነገር አንድ ነገር ልጠይቅሽ፣ አብርሃም አስገድዶሻል አላስገድደሽም? እኔ ታሪክ ልትለያዩ አልፈልግም ነበር አይደል? እኔ ምንም እንዲፈጠር እኮ አልፈልግም። ይኸውልሽ አንድ ነገር ላስረዳሽ። ከእናንተ ጀርባ የሆነ ጠላት አለ ካልሽ ያ ጠላት እኛን ሊያጠቃ እንደሚፈልግ ታውቂያለሽ። ማን እና አብርሃም አስገድዶሻል አላስገድዱሽም? የእሱን ሀሳብ ከተቀበልሽ የእኛን ህይወት እንደምትበጠብጪ ታውቂያለሽ። እንዴት ነው የማታውቂው? ነገሩን እኮ ላስተካክል ሞክሬያለሁ በውስጥ በኩል ግን አልቻልኩም። ሩታሽ ምን ላድርግ? እሺ ቆይ ማን ነው አሁን ከጀርባ አለ ያልሽ ሰው አለ? ማልወጣበት መንገድ ላይ ነው የገባሁት እኮ። ማን ነው? አብርሃም አስገድዶሽ ነው ወይ? እና አብርሃም ምንም ያውቀው ነገር የለም ነው ቤል። አንቺ ልጅ አሁን ውሸት ዋሽተሽኝ ከሆነ አስቀይምሻለሁ፣ ማርያምን አስቀይምሻለሁ። ነገር የለም ነው ቤል። በቃ እሱ ምንም ያውቀው ነገር የለም እኮ። ታዲያ ሁሉ ነገር ምን አስፈለገ? አንቺ ምን ትጠቀሚያለሽ ከዚህ? እኔ የገባሁበት ነገር መውጣት ስላቃተኝ ነው። እንዴ እኔ እኮ ስራ ትቼ እኮ ነው እዛው ልፈልግሽ የነበረው። እንዴ ብዙ ነገር እኮ ተበላሽቶብኛል ባንቺ ምክንያት። አውቃለሁ እንዴ ሩታ ብዙ ነገር ተበላሽቶባታል። አቡሽም እንደዛው አውቃለሁ። የአብርሃምንም ህይወት እኮ ነው እንደዚህ ካልሽ ያበላሽሽ። ምን አይቀልድ ነው የምትቀልጂው አንቺ? አንቺ በሰውት መቀለድ ቀልድ መሰለሽ እንዴ? አሁን ያበላሽሽ ነው እንዳበላሽሽ እና ጌም አረግሽው ወይ ያወራሽ ነው አንቺ? ጌም አረግሽው ወይ? እሺ ምን ላድርግ? ቆይ እሺ ማን ነው ንገሪኝ። ወሬ እንዴ አንቺ አሰሚም እንዴ ማን ነውሽ? ንገሪኝ። እኔ ያንን ሰው መናገር አልችልም። ለምንድን ነው የማትችይው? መናገር ግዴታሽ ነው። መቅዲ አደጋ ውስጥ ነኝ እኔ ራሱ ያለው መቅዲ ግዴታሽ ነው። ይኸውልሽ አንቺ ከሱ እየሸሸሽ ከመሰለሽ ከምን ላይ ነው አደጋ ያለሽ? እስቲ ንገሪኝ አንቺ። ወይኔ እስቲ አዳምጪኝ። ይኸውልሽ እኛ ዝም አንልሽም። እሱ ዝም አለሽና ወይም ደግሞ እሱን ፈርተሽ እሱን ሽሽት ምናምን እኛ ደግሞ ዝም አንልሽም። አንቺ በጣም ባለጌ ነሽ። ሪስፔክትፉሊ በሆነ ወይ ማውራት ራሱ አያስፈልግም። እቺ አንቺ ስልሽ እስቲ አሁን ምን ተጠቀምሽ? ምን አይነት ብር ምን አይነት ህይወትሽ የሚቀይር ላይፍ አግኝተሽ ብር አግኝተሽ ብር እንደዚህ ቻው ብር እኛ ብትይ አንሰጥሽም? ብትጠይቂያቸው ከለክሉሻል። እዚህ ሁሉ ነገር ገባለ ሰለኝ ነገር ምንድነው? መቅዲ ስሚኝ፣ ዝም በይና የሰው ልጅ አምጥተሽ ልጅ ነው ብለሽው እሷንም እንደዛ ብለሻት ለኛም እንደዚህ የሁሉ ነገር ለፍተን አምጥተንሽ ምን አይነት ነገር ነበር ኤክስፔክት ያደረግሽው? ምን አይነት ነገር ነበር የጠበቅሽው? ሰላማዊ በፍቅር እንድንኖር በጣም የመጨረሻ ባለጌ ነሽ። እንዳንቺ አይነት ባለጌ ሴት አይቻላል። ብር ከሆነ ችግርሽ አትጠይቂኝም? እንደዚህ ተፈጥሯል፣ እንደዚህ አይነት ሰው አለ ብር እያለኝ ነው እሱ ልተወውና የምታግዘኝ ከሆነ ህይወቴ ላይ እንደዚህ አይነት ነገር አርግ እና እኔም ልተወው ውሸት ነው ብለሽ ብትነግሪኝ እኔ አላምንሽም ወይ? አምኜሽ አንዴ እዚህ ድረስ ያመጣሽ አንቺ እያወራሽ አንዴ አውሪኝ በስትክክል መልስ እኛ እየሰጠሽኝ እኔን አውሪኝ። ምን ማለት ነው ለማስተካከል ሞክሪ? አላቅሽም፣ አታውቂኝም። በዚህ ልክ ለምን ህይወቴን ለመረበሽ ትሞክሪያለሽ? ሩታኒ ወይስ ጠላትነት አለብሽ አንቺ? እኔ ምንም ከማን ጋር ነው ጠላትነት የሌለብሽ? ታዲያ የስስት ጸባይሽን አቁሚ፣ አትቅለስለሽ። ሰሚኛለሽ? በብር አታሎሽም ከሆነ ደግሞ ማለት ነው እኛ የምትፈልጊውን ያህል ብር እንሰጥሻለን። ምንድነው ይሄ ሁላ ነገር? እኔ ሁሉንም ነገር ያደረኩት ለልጄ ስል ነው። አሁን ምን ማለት ነው ለልጄ? ልጅ አይደለም አልሽ እኮ። ልጅ አይደለም ከ6 ወር ጀምሮ ያሳደግኩት ልጅ ነው። አንቺ የራስሽን ህይወት ለማስተካከል ብለሽ የኛን ላይ ታበላሻለሽ እንዴ? ልጄ ነው እኮ ከ6 ወር ጀምሮ ልጁ ከኔ ጋር ነው ያደገው። ሩታ
አንቺ ብትሆኚ ምን ታደርጊያለሽ? እስኪ የሰውት የሚያበላሽ ነገር በታሪክ አላደርግም። ትሰሚኛለሽ? ዛሬ ሴት መሆንሽ ነው የጠቀመኝ። ይደረሻል ክስክስ ሆነሽ ለብር እኮ ነው የምር። ለብር አትበለኝ። ለልጄ ብዬ ነው። የምን አባሽ ልጅ ነው? የኛ የት የተበላሽ አንቺ ልጅ ትኛለሽ እንዴ? ኦልሬዲ ያ ሰው በብር ነው የደለለሽ አይደለ? በገንዘብ ነው የደለለሽ። ምን አይነት ዋንስ መተሽ እርዱኝ ብትይ ማን ፊቱን ያዞርብሻል? በእግዚአብሔር ላይ ከዲኑ በፊት እንኳን አትነግሪንም? ኧረ በጣም ነው የምታስተይው። አትነግሪንም? ሰው ምን ይለናል? እኛንስ መቅዲ ሰው ምን ይለናል? በእግዚአብሔር እንዴ እና አብርሃም የሚገምቱት እኮ እኛን እንዳስቀየር ነው እኮ እስካሁን እኮ የሚያምኑልን እኮ ነገር የለም። አይመኑኝ እነሱ ግን ለኔ ክብር እኮ ነው ይሄ። ቆይ እስቲ ሌላው ይቅር ዲኑ እንዲተደርጉ ተቀየረ። በምን አይነት ተአምር ተቀየረ? እኔ ራሴ አላውቅም። የዛን ቀን ከእናንተ እኩል ነው ሁሉንም ነገር ያወቅኩትኝ። አንቺ አታውሽኝ በእናትሽ። እኔ ምንም አውቀው ነገር የለም። እንደተቀየረ በምን አወቅሽ? እኔ ምንም አውቀው ነገር አልነበረም። እዛችሁ ላይ ካወቅሽ አውቃለሁ። የዛን ቀን ሁሉም ነገር ይስተካከላል ብዬ አስቤ ነበረ። ግን ውጤቱ እንደተቀየረ ሳስብ እኔ የዛን ሰዓት ነው በቃ ሁሉንም ነገር ያወቅኩት። አንቺ በኮንፊደንስ ሄድሽው እኮ እንደሚቀየር ስለምታውቂ ነው አይደለም? የዛን ቀን ሁሉም ነገር ልጁ የአብርሃም እንዳልሆነ ታውቆ ሁሉም እውነታ ይወጣል ብዬ አስቤ ነበረ። በቃ የዛን ቀን የዛስ ለምን አንተ የምታውቀው ነገር እኮ የለም አይደለም? ታዲያ እኔ በምን ያውቃል? አንቺ ባትናገሪ እኮ አሁን እንኳን ማንም ያውቅ ሰው የለም። እኔ በጣም አስመሳይ ሰው ነሽ። እያስመሰልኩ አይደለም። እኔ ምን ላድርግሽ? ይኸውልሽ እኔ ማለት ነው ትሰሚኛለሽ? ሴት መሆንሽ ነው የጠቀመሽ ዛሬ እንጂ እዚህ ጋር ማለት ነው አነፋፍጥሽ ነበር። የዘቀጠ አስተሳሰብ እንዳለሽ አላውቅም ነበር። በጣም ብዙ ነገር አንቺ ነበር ብታይ። አሁን ቢሆን እያዋሸሽ ነው ያለ ነገር ካለ እሺ። እኔ ምንም አሁን ምንም አታድክሚን በእናትሽ። ሩታኒ ምንድነው ችግርሽ? ምንድነው የምትፈልጊው ከኛ? የምትፈልጊው ነገር ካለ ልስጥሽ፣ ምንም ችግር የለም። አሁን ይኸውልሽ በቃ ምንም አትፈልጊ የመጣ ነው። እኔ ማሞኛል። ምንድነው ሀሳብሽ? ምንም እኮ ካልፈለግሽ በዚህ ልክ ህይወታችንን ልትበጠብጪ አትችይም። ምንድነው ሀሳብሽ? እስቲ ንገሪኝ። አሁን ፊት ለፊት ንገሪኝ። ሀሳብሽ ምንድነው? ከኔ ጀርባ ያለው ሰው ነው። ያ ሰው ነው መፈለግ። ማን ነው እኮ ማን ነው? ንገሪኝ። ያን ሰው መናገር አልችልም። ለምን? አንቺ ግዴታ ይኸውልሽ፣ ስሚ እያወራሁሽ ነው አይደል? ማን ነው ያንን ነገር መናገር አልችልም ነው። ወደሰን በግልጽ ትነግሪኛለሽ። ሰምተሽኝ ነው? ባቆይ ተረጋግተሽ ይኸውልሽ እስካሁን ድረስ ታግዘንሻል። ሰማሽኝ ነው? አሁን ትደብቂያለሽ። አታፍሪ ጀዝባ እንዴ! ኧረ አቡሽ ነገር በላት ነው። ያሞኛል በእናትህ እኔ ተሳስተኛለች ደግሞ ማን ነው? ሌላ ወሬ አታውሪ እኮ ማን እንደሆነ ንገሪኝ። አደጋ እንደሆነ እኛም አደጋ እንሆንብሻለን። እንደዛ ከሆነ የእኛን ህይወት አደጋ ውስጥ ከተሽ ስታበቂ የኔ ህይወት አደጋ ላይ ነው ልትይ፣ ይሄ ኮንፊደንስ ራሱ ሊኖርሽ እኮ አይገባም። በጣም እኮ ሼም ነው። እውነት ነውር እኮ ነው። እሱ ከሚከትሽ አደጋው በላይ ደግሞ ማለት ነው እኛ ምን ከትሽ ይበልጣልሽ። ብትናገሪ ነው የሚሻልሽ። እርዱኝ፣ አግዙኝ፣ ከዚህም አደጋ አስመልጡኝ። እንደዚህ እንደዚህ አይነት ሰው ነው እኮ አትሊስት ይባላል። እኛ ጋር ትሆኛለሽ። እኛን እንትንሻለ ማን ነው ይሄን ያክል የሩታንና የአብርሃም መለያየት ተይው። እኛም ገብተን እኮ ብዙ ነገር ፈጠርን አብርሃም ጋር አይደለም። ቢያንስ እንደዚህ ነገር አለ እና እናንተ ታድኑኛላችሁ ምናምን ብለሽ እኮ መምጣት ትችያለሽ አይደለም እንዴ? አምነን ነው ከዛ ድረስ ያመጣንሽ። አሁንም እኮ ሰውዬው እየደወለ እያስፈራራኝ ነው። ንገሪኝ። ይኸውልሽ ከሱ በላይ እኔ ጭንቀት እንዳልሆነብሽ ይኸውልሽ ስለ ሰውዬው ንገሪኝ። ሰማሻ? አስሮ መግረፍ ነው ሌላ ለምንም እንትን መቅዲ ምናልባት ይኸውልሽ እኛ ዝም ስላልንሽ ወይም ደግሞ አንቺ ነገሮችን በቃ ተረጋግተሽ እንድትነግሪኝ ዝም ስላለን እነሱም እስኪረጋጉ ዝም ስላለን ምናምን እኛ ምንም ነገር ማድረግ የማንችል ሰዎች መስለን እንዳንታይሽ በደንብ እንድታስቢበት ፈልጋለሁ መቅዲ። የግድ ኃይል እንድንጠቀም አታድርጊ። አንታገስሽም፣ ከብሬን ነው። እኔ ዝም አልልሽም፣ በቃ አለቅሽም። ህይወትሽን የምትፈልጊው ከሆነ በቃ ተናገሪ በስነ ስርዓት። አንቺ በጣም ጎበዝ ነሽ። ትልቅ ድራማ ነው የፈጠርሽው ቤተሰቦች። ምን አይነት ትልቅ ማለት ነው። አይደብርሽም እንዴ? ቆይ ሴት አይደለሽ እንዴ? እንዴት እንደዚህ አይነት ነገር ታደርጋለሽ? ሩታኒ እኮ ለልጁ ብዬ ነው የሁሉ ነገር ውስጥ እኮ ለልጅሽ ቢሆን አንቺ አፍሻት ያው ልጅ አትበይ። ስሚ የሰው ልጅ አንተሽ ልጅ እንኳን አትበይ። ለኔ እንኳን አነግሪኝም እንዴ? እንደዚህ ነው እንዴ? እንዲጎዳ አልፈልግም። እሱ ረጋ ብሎ እንትን ሊለኝ አይችልም፣ ሊያወራኝ አይችልም። ትችያለሽ እኮ እንደዚህ እየተፈጠረ ነው። እባካችሁን አግዙኝ፣ እርዱኝ። እንደዚህ ከማደርግ ብትይኝ እኛ ዝም እንልሻለን? ለምን አንቺስ እንደዚህ እንድትጠይ ወይ ደግሞ ሌላ ተንኮለኛ ሰው እንደሆንሽ እንዲታሰብ ታደርጊያለሽ? መልሰሽ ፊታችንን እንኳን በድፍረት ስታይ ትንሽ አትሸማቀቂ? እሺ ይኸውልሽ፣ ሰሚኛለሽ መግዲ፣ ሌላ ነገር አይደለም ካንቺ የፈለኩ ያለሁት ሌላ ነገር ሳልፈጥር ማለት ነው። ማን እንደሆነ ንገሪኝ፣ ይፈታል ነገሩ በሙሉ እኮ ቀላል ነው። እሺ በቃ የግድ ኃይል እንድንጠቀም ችግርሽን ተናገሪ፣ ሙሉ ነገር ይፈታል፣ ችግር የለውም። በምንም መሄድ ባለብን መንገድ በሙሉ እንሄዳለን። ሰሚኛለሽ? ይሻልሻል አንቺን በቃ ብትናገሪ አይደለም በቃ ማስገድደንሽ
የሆነ ህይወትሽን ሪስክ ውስጥ ጨምረን ምናምን ከምትናገሪ ይሻልሻል በስነ ስርዓት። እኛ እኮ ምንም ነገር ማድረግ እኮ አቅቶን አይደለም፣ በጸባይ ነው እየጠየቅንሽ ያለ ነው። አንቺ እንዳደረስሽብን ወይ አንቺ እንደጎዳሽን እኮ በዛ ልክ እኛ አንቺን ማድረግ አቅቶን አይደለም፣ መሄድ አቅቶን አይደለም። እንድትረጂ የምፈልገው ነገር። ስለዚህ የምትናገሪ ከሆነ ተናገሪ በስነ ስርዓት እባክሽ። እሺ ሩታ በቃ ነገርሽን ልማጸንሽ እንዴ ተናገሪ ብለን መጨረሻው ሁለት ያጣን የሚሆንብሽ ሰማሽና፣ የምትናገሪ ከሆነ ተናገሪ። እሺ በቃ ሩታ ነገሮቹ በቃ አንቺ ቢያንስ እሺ ተረጂ፣ ነገሮቹን ላስተካክልና ሁሉንም ነገር ካለሽ በኋላ በእናትህ አብሽ በእናትህ እቺ ልጅ አንቺ ወደዛ ሂጂ እባክሽ፣ ሂጂ ወደዛ ሂጂ። ነገ ከነገ ወዲያ እደውልልሻለሁ። ስሚ መጥ ኧረ አብሽ ሸኛትና ወደዛ እንትን ትበል በመድኃኒዓለም። ኧረ በእናትህ ከዚህች ጋር ነገሮችን አስተካክዬ ምናምን ትላለች። ምን አይነት ሆነች እቺ? በእናትህ ስሚ እደውልልሻለሁ። ስልክ አንሺ፣ ስልክ አታንሺና እመጣልሻለሁ እዛው ድረስ ጀዝባ በጣም አንተ በጣም ራስ ወዳድ ነች፣ በጣም ማለት ነው። የሰው ልጅ እንዴት በዚህ ልክ ራሱን ይወዳል? ያ ቡሻራ በጣም እኔ በእናታችሁ ኃይል መጠቀም ምን ሄድ ከሆነ እንሂድ በእናታችሁ። ሩታዬ በጣም ነው ያመመኝ። አይ በቃ ከበኋላ ማድረግ ያለብን ምን መሰለህ ነው ትንሽ ጊዜ እንስጣትና የምትነግረን ነገር ካለ ምንም የምትነግረን ነገር የለም። መናገር ካለበት በግዴታም በውዴታም ታወራለች። ካልሆነ ግን ማንስ እየተጠቀመ አይደል እንዴ? እሷ እንድትል የሚያደርገው አፏን እንድታበላሽ የሚያደርገው ሀሳብ እንድትቀይር ወይ እንድትዋሽ የሚያደርገው እኛም እኮ ነገር ማለት ነው። የሆነ ቦታ ከትቼ በጉልበትም ቢሆን አስወጣታለሁ። እኔ ምንም እንድትሆን አልፈልግም። እኔ ሰው ሌላ ክፉ ነገር አድርጎብኛል ብዬ ክፉ ነገር መመለስ አልፈልግም። በሰለ መንገድ አይደለም እኮ በጣም ብዙ ነገር እኮ ተበላሽቷል እኮ ሩታ በእናትህ ሩታ እኔ በጣም አሞኛል እኮ በእናትህ በጣም ነው የከበደኝ እኮ በቃ አሁን እሷ ነገሮችን እንትን እንድትል ማድረግ አለብን። ትንሽ ሩታ አሁን አንድ ነገር ልንገርሽ፣ ከና አብርሃም ጋር ባረግነው ነገር በጣም ብዙ ነገር ተበላሽቷል። ገብቶሻል? እኛንም እንደ ጥፋተኛ መታየታችን አይቀርም። ምንም እኮ አላረጋችሁም። አውቃለሁ። ይኸውልሽ አንድ ነገር ልንገርሽ አቡሻ፣ የኛ ጥፋት ላይሆን ይችላል እኮ ይሄ ነገር ገብቶሃል? የኛ ጥፋት አይደለም፣ ግን አብርሃምንም በሚገባ አስቀይመነዋል። ገብቶሃል? ማውራት ካለብንም እና አብርሃምንም ማውራት አለብን። ሩታ ስለሽ ታረቁ አይደለም አሁን እዚህ ጋር ሩታዬ፣ ግን በትክክል በስነ ስርዓት ሄደን ማውራት ባለብን መንገድ ነው። እኔ ወደ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ነገር ግን የእናንተ ጥፋት አይደለም ኖባ እርቶ የኛ ጥፋት ገብቶኛል። የኛ ጥፋት እኮ አይደለም የማንም ግን እንደዛ ስለሆነ እኮ ነው ጥፋታችን ስላልሆነ ሄደን እንደዚህ አይደለም። እስካሁን ለተፈጠረው ነገር ይቅርታ እኔ ነኝ እሷንም ይዣት የመጣሁት ምናምን ብዬ እንትን ልበለው እናንተ እንደምትፈልጉ። ነገር ግን አሁንም ቢሆን እሷ ቃል በቃል ባፏ እየተናገረች ነው አይደለም እኮ እሷን ነገሯ እኮ በቃ ስለዲኒው ብቻ አይደለም እኮ ከመጀመሪያው ጀምሮ ብዙ ነገር ተፈጥሯል አይደለም። የመጀመሪያው ለዛ ሰለሽ አብረን መሆን እኮ አንቺ ጋር መታረቁ አለመታረቁ ጉዳይ ሌላ ታሪክ ነው ሩታዬ። ግን እኛ እስካሁን ለተሰራ ነው ለተጣላንበት ለተቀያየምንበት ነገር በሙሉ አብርሃም ብዙ ተነጋግረናል። ለተነጋገርነው ራሱ እላፊ አፍራሱ መከፋፈት ራሱ ሌላ ነገር ነው የፈጠረብን። ገብቶሻል? በቃ ቢያንስ እኛም የመሰለን ሩታዬ ስሚኝ ሩታዬ አንድ ነገር ልንገር፣ እኔም አቡሽም የመሰለን ነገር አብርሃም ጥፋተኛ እንደሆነ ነው የምናውቀው። ይኸውልህ ስለዚህ እነሱም የመጡበት አንድ ነገር ሂደቱ ነው እናንተ እንደዛ እንድትሆኑ ያደረጋችሁ። አንድ ነገር ልንገርሽ ሩታዬ፣ አሁን እኮ ይቅርታ እየጠየቅን ያለ ነው። የምርም ልጅቷ እንዳለችው ሰው ካለ ነው ነገ ከነገ ወዲያ ብላለች አይደል? ይደወልላታል። አዎ ይቅርታ ምን መጠየቅም እኮ አያስፈልግም፣ ግን የተፈጠረው ነገር ማስተባበል አለብን። ከጀርባ የሚያስፈራራት እንዲህ ለነፍስ የሚፈልጋት አደጋ ላይ የሚጥላት ነገር በብር አታሉ እዚህ ድረስ ያመጣት ሰው የምርም ካለ አለን፣ ወደዛ እንዞራለን ሁላችን። ግን እንዲህ ዋሽታውንም ቀበጃጅራ ሄዳ ምናምን ከሆነ ጉልበት ተጠቅሞ ወይ ብርም ተጠቅሞ ብቻ የሆነ ነገር አድርጓታል ማለት ነው። አብረን ገብቶሻል? ተረዳሽኝ? ፖይንቴ በቃ ይቅርታ መጠየቅ ካለብን እሷ እንዳለችው ከሆነ ነው ያልኳት። ባለፈው ራሱ ያገኘኋት ዕለት እንድትነግረኝ ምንም ያላደረኩት ነገር የለም ተናገሪ። እንደዚህ ከሆነማ እና አብርሃም እጅም አለበት ማለት ነው ወይ መደባደብ ነው የቀረኝ ከሱ እና አብርሃም እጅ ሊኖርበት ይችላል አይታወቅም። እሱን ግን በጊዜ ሂደት መፍታት ባለበት መንገድ እንፈቷለን፣ ሁሉንም ነገር እንፈቷለን። ግን አሁን ነገ ከነገ ወዲያ እንዳለችው ነገም እደውልላታለሁ። መናገር ካለባት የምታስተካክለው ነገር አለ ምናምን። አይ በጸባይ ግን የማይሆን ነገር ከሆነ ኃይል መጠቀም ወደ ሌላ ቦታ እንገባለን። ገብቷል? እሷ እንዳለችው ከሌለ ከና አብርሃም ጋር ድጋሚ ሌላ ጦርነት ውስጥ እንገባለን። በቃ ማለት እኔ እንደዛም እንድትገባ አልፈልግም። ሲቀጥል ደግሞ የሁሉ ነገር የተፈጠረው በእናንተ አይደለም። ምናልባት በተፈጠሩት ነገሮች ይቅርታ ልትሉ ትችላላችሁ፣ ግን እነሱ የመጡበት አመጣጥ ወይም ለእናንተ ያሳየው ነገር ነው እንደዛ እንድትሆኑ ያደረጋችሁ እንጂ እናንተም እኮ ፈልጋችሁት አይደለም አይደል እንዴ? ግን አይታወቅም ይሄ ነገር አሁን ባፋችን ገምተን ምን ተው ነገር ስላልሆነ እሺ አሁን ተው ጊዜ እንዲፈታው እኛ አንተ ሁለት ቀን አይደል ያለችው? ነገ የምን ሁለት ቀንም አይደለም ነገ እደውልላታለሁ ከነገ ወዲያም እደውልላታለሁ። በቃ ያንን እንጠብቅና ማውጣት ባለባት መንገድ እኛ ራሳችንን እናስወጣታለን። ግን ካልተናገረች ማለት ነው አቡሻ
ሰማኛለህ? እና አብርሃም እጅ አለበት ከእነ አብርሃም ጋር ሌላ ታሪክ ውስጥ እንገባለን። ድጋሚ ስማችንን ነው እያጠፋን። ኧረ